እንደምን አላችሁ ክብራትና ክብራን ተወዳጆች፣ ይህ ዩናይትድ ኔሽንስ ሶሻል ጀስቲስ ነው። ኤቢቪ ዲጂታል ላይብራሪ ሂስትሪ ሪሰርች ሴንተር ፕሬዘንት ናሽናሊዝም ኤንድ ዘ ኢስተርን ኩዌሽን። በትግሉ ተማም ነኝ። ናሽናሊዝምን እና ዘ ኢስተርን ኩዌሽንን አብረን እናያለን። መልካም የቆይታ ጊዜ ይኖርን። The Eastern question is a diplomatic problem posed in the 9th century and the early 20th centuries. The Eastern Europe የኢስተርን ኩዌሽን የምንለው ወይንም የምስራቁ ጥያቄ የምንለው በ19ኛው ክፍለ ዘመንና በ20ኛው ክፍለ ዘመን መጀመሪያ ላይ በምስራቅ ዩሮፕ ወይንም ባልካን በምንለው አካባቢ ላይ የተፈጠረ የዲፕሎማቲክ ችግር ነው። ኢስተርን ኩዌሽን እያለን የምንጠራው the Eastern question arose as a result of the rise of nationalistic feeling among the Balkan people. የኢስተርን ኩዌሽን መነሻ የሆኑ ምክንያቶችን እናያለን። ሶስት ዋና ምክንያቶችን ስናይ የመጀመሪያው በባልካን ህዝቦች መካከል የተነሳው ብሔርተኝነት ነው። ሁለተኛው the decline of the Turkish Ottoman Empire የተርኪሽ የኦቶማን ኢምፓየር መዳከሙ ነው። ሶስተኛ the divergent interest of the great powers in the Near East የሀያላን መንግስታት ተጻራሪ የሆነ ፍላጎት ነው በመካከል በቅርብ ምስራቅ ላይ ወይንም ባልካን በምንለው በቅርብ ምስራቅ ላይ። ስለዚህ እነዚህ ሶስቱ ለኢስተርን ኩዌሽን መነሳት ዋና ምክንያት ናቸው ማለት ነው። አንደኛው የባልካን ናሽናሊዝም የባልካን ብሔርተኝነት ስሜት ማቆጥቆጥና ማማደግ፣ ሁለተኛ የኦቶማን ተርኪሽ ኢምፓየር መዳከም የቱርኮች ኢምፓየር የተዳከመ መምጣቱና ሶስተኛ የሀያላን መንግስታት ዘ ግሬት ፓወር ዳይቨርጀንት ኢንተረስት የግሬት ፓወር ተጻራሪ የሆነ ፍላጎት በቅርብ ምስራቅ ላይ ማሳደራቸው ነው። the Balkan region የምንለው part of the decaying Ottoman Empire ያለው የኦቶማን ኢምፓየር አካል ነው። the rise of nationalism increased discontent in the 18th century ከ18ኛው ክፍለ ዘመን ጀምሮ ባልካን አካባቢ ላይ የብሔርተኝነት መነሳት ተከትሎ ቅያሜዎች የተባባሱ የመጡበት ነው። ባልካን አካባቢ መልቲ ኤትኒክ ባክግራውንድ ሪጅን ነው። በርካታ ህዝቦች ብሔሮች የሚገኙበት አካባቢ ነው የባልካን ሪጅን። the decline of the Ottoman rule in the Balkan area leads to competition to dominate the Balkan region እና የኦቶማን ኢምፓየር በአካባቢው ላይ እየተዳከመ መምጣት ባልካን ላይ የኦቶማን ግዛት መዳከም ፉክክር አካባቢ የመያዝ ፉክክር ተጀመረ በሀያላን መንግስታት መሃል። 1813 ግሪክ became independent እዚህ መሃል ላይ 1830 ላይ ግሪክ ነፃ ወጣች። ሰርቢያ አቺቭ ሰልፍ ሩል ራስን በራስ ማስተዳደር መብት አገኘች ሰርቢያ። ስለዚህ ኦቶማን ኢምፓየር የተዳከመ ነው። ባልካኖች ጋር ብሔርተኝነቱ አለ። ነፃ እየወጡን አካባቢውን ዶሚኔት የማድረግ የሀያላን ተጻራሪ የሆነ ፍላጎቶች አሉ ማለት ነው። 1850s and 1860s the independence and the nationalist movement grew strong in the Balkan region 1850 እና 1860 ወይንም በ19ኛው ክፍለ ዘመን አጋማሽ ላይ በባልካን አካባቢ ላይ የብሔርተኝነት እንቅስቃሴ በጣም አደገ ተጠናከረ። የባልካንን ነፃ መውጣት ማይቀር እየሆነ መጣ ማለት ነው። እንግዲህ የባልካን ሪጅን የምንለው ይሄን አካባቢ ነው። አብዛኛውን ኦቶማን ኢምፓየር ይዛዋለች። እነዚህ ሰርቢያ፣ ቡልጋሪያ፣ ግሪክ ነፃ ያወጡ ናቸው። አሁንም የሚቀሩ ቦታዎች አሉ ከባልካን አካባቢ ላይ ማለት ነው። ኦኬ the great powers interest in the Balkan region በባልካን ሪጅን አካባቢ ያለው የሀያላን መንግስታት ፍላጎት ምንድነው የሚለውን የምናይበት ሰዓት ነው። ባልካን እጃቸውን ያስገቡ ሀያላን መንግስታት የምንላቸው አንደኛው ራሽያ ነች፣ ሁለተኛው ግሬት ብሪቴን፣ ከዛ በኋላ ፍራንስ፣ ኦስትሪያ ሃንጋሪ፣ ኢታሊ and ጀርመኒ። እነዚህ ሀያላን መንግስታት ናቸው በባልካን እጃቸውን ያለው following their own national interest in the Balkan region እና እነዚህ ሀገሮች በባልካን አካባቢ ላይ የራሳቸውን ፍላጎት ይከተላሉ። የራሳቸውን የሆነ ፍላጎት የሚከተሉ ናቸው ባልካን አካባቢ ላይ እነዚህ ሀገራት ማለት ነው። The Eastern question the foreign powers intervened for their own interests in the struggle between Turkish and the nationalist group እና በኢስተርን ኩዌሽን እንዲነሳ ዋና ምክንያት የሚሆነው የሀያላን ጣልቃ መግባት ነው። ኢስተርን ኩዌሽን ላይ ትግሉ የሚካሄደው በቱርክና በባልካን ናሽናሊስት መሃል ነው። በቱርኮችና በኢሮፓውያን ብሔርተኞች መሃል ነው። ሰርቢያ፣ ግሪክ፣ ቡልጋሪያ፣ ሮማኒያ፣ አልባኒያ እነዚህ ነፃ መውጣት በሚፈልጉ አገሮች እና በቱርክ መሃል ነው ትግሉ ያለው። በናሽናሊስቶቹና በቱርክ ኢምፓየር መሃል ነው። ግን ለራሳቸው ጥቅም ሲሉ ሀያላን ጣልቃ ገብተዋል በዚህ ጉዳይ ላይ ማለት ነው። ሶ the Russian interest in the Balkan region የራሻዎች ፍላጎት ምንድነው በባልካን ሪጅን ላይ ካለ the Russians
supported the Balkan nationalism for several reasons እና ራሻዎች የባልካን ናሽናሊዝምን ይደግፋሉ በብዙ ምክንያቶች። አንደኛው ምክንያታቸው ምንድነው ከተባለ the Russians were Slavs, the Balkans were Slavs እና ባልካኖቹ ስላቭ ናቸው። ቡልጋሪያን፣ ሰርቢያኖቹ ዘራቸው ስላቭ ነው። ራሻዎችም ስላቭ ናቸው። በዚህ ምክንያት እጃቸውን ያስገባሉ። the Russians were Orthodox Christians as were many of the Balkan discontented peoples እና ባልካኖቹም ኦርቶዶክስ ናቸው። ክርስቲያን ኦርቶዶክሶች ናቸው እንደ ራሻውያን። ስለዚህ በዚህ ጉዳይ ራሻ ልትገባ ትፈልጋለች። በተጻራሪው ደግሞ ገዢዎቻቸው የባልካን ኢምፓየርን የሚያስተዳድሩት ኦቶማን ኢምፓየሮች ሙስሊሞች ናቸው። ዳትወስ ለዚህ ነው ናሽናሊዝም እንዲቀሰቀስ ምክንያት የሆነው ማለት ነው። the Russia wanted to gain access to the sea and the Mediterranean Sea እና ራሻዎች ዋና ፍላጎታቸው ምንድነው? በሃይማኖት በአካባቢው ሲገቡ ጣልቃ ሲገቡ በብሔርና በሃይማኖት ጣልቃ ሲገቡ ዋና ፍላጎታቸው ምንድነው ከተባለ ራሻ wants to access to the Black Sea and the Mediterranean Sea ራሻ በብላክ ሲ እና በሜዲትራኒያን ሲ ላይ አክሰስ ማግኘት ትፈልጋለች፣ መውጣት ትፈልጋለች። ብላክ ሲ ማለት በቱርክ እና በቱርክ ግሪክ ቡልጋሪያን ይዞ የሚገኘው አካባቢ ነው። ይህን አካባቢ መውጣት ትፈልጋለች፣ መቆጣጠር ትፈልጋለች ራሻ። እንዲሁም በዚህ በኩል ደግሞ ወደ ሜዲትራኒያን ሲ መውጣት ትፈልጋለች፣ መንገድ እንዲኖራት ትፈልጋለች። that was the Russian interest። ስለዚህ ራሻዎች ፍላጎታቸው ይሄ ነው ማለት ነው። Britain position the Eastern Occupation ብሪቲሽ ፍላጎቷ ምንድነው? support the Turkish to suppress the nationalist movement እና ተርኮችን ትረዳለች፣ የባልካን ናሽናሊዝምን አትደግፍም ብሪቴን። ለምን ሲባል ብሪቴን main concern was to protect its interest in India። የእንግሊዝ በዚህ ሰዓት ዋና ጉዳይ ህንድ ላይ ያላትን ፍላጎት ማስጠበቅ ነው እና ህንድ ላይ ያላትን ፍላጎት ለማስጠበቅ ሩቅ ምስራቅ ላይ ያላትን ፍላጎት ለማስጠበቅ ብሪቴን በኢስተርን ኢኩዌሽን ቅርብ ምስራቅ ላይ ጣልቃ ትገባለች። ምንድነው ዋና ፍላጎቷ ታዲያ? ባልካን ነፃ እንዳይወጡ የምታደርግበት በቱርኮች ስር እንዲቆዩና ቱርክን የሚደግፈው ምንድነው ከተባለ do not want the Russians in the Mediterranean Sea እና ብሪቴን የማትፈልገው ነገር ራሻዎቹ ሜዲትራኒያን ሲ ላይ እንዲወጡ አትፈልግም። ወደዛ አካባቢ ላይ የበላይ ሆነው ሜዲትራኒያን ሲ ላይ ራሻ ማየት አትፈልግም። they might challenge their supremacy ሲባል እና ምናልባት ራሻዎቹ ሜዲትራኒያን ባህር ላይ አክሰስ የሚኖራቸው ወደ ሜዲትራኒያን ባህር ራሻ የምትወጣ ከሆነ የእንግሊዝን የባህር የበላይነት ልትደራደር ትችላለች፣ ልትቃወም ትችላለች የሚል ነው ሀሳባቸው። የኦስትሪያ ፍላጎት ምንድነው? ኦስትሪያ ሰፖርት ዘ ኦቶማን ስቲል ኦስትሪያ የምትደግፈው ኦቶማን because they don't want the Russian expansion in the region። ኦስትሪያዎች ደግሞ ወደዚህ አካባቢ እንዲመጡ አትፈልግም። አንደኛ ኦስትሪያኖች ጀርመኖች ናቸው፣ ሁለት ኦስትሪያውያን ካቶሊኮች ናቸው። ስለዚህ ራሻ አካባቢ እንድትወስድባቸው አትፈልግም። አብዛኛውን ከኦስትሪያን ጋር የቀረውን ቦታ የኦስትሪያን ጋር ኢምፓየር ከኦቶማ በኋላ ያለውን ቦታ እየወሰደ ያለው የበላይነቱን ይዘው ያለው ኦስትሪያ። ስለዚህ ኦስትሪያን ፍላጎታቸው ምንድነው? ራሻ በአካባቢው እንዳትስፋፋ። ለዚህ ነው ኦቶማን የሚደግፉት ማለት ነው። that was the Balkan independence። The Balkan independence revolt broke out in several parts of the Balkan region in 1875 1875 ላይ በአብዛኛው የባልካን አካባቢዎች ላይ አመጽ ተቀሰቀሰ። አመጹ ደግሞ ዋናው ምክንያት ነፃ መውጣት ነው። the tensions in the east independence Romania, Montenegro, Serbia got independence in 1875 1878 ላይ እነዚህ ሶስት የባልካን ስቴቶች ነፃነታቸውን አገኙ፣ ሮማኒያ፣ ሞንቴኔግሮ እና ሰርቢያ። As a result of tension and hostility were rising to a dangerous level and the Ottoman Empire between 1878 and 1930 reduced in size። Ottoman Empire ከ1878 እስከ 1930 እስከ 1913 ባለው ጊዜ በሳይዙ የኢምፓየሩ ግዛት በጣም ሽሪንክ እያደረገ እያነሰ ነው የመጣ። ለምን ከተባለ ግሬት ብሪቴን፣ ኦስትሪያ፣ ፍራንስ እና ኢታሊ ሼር ቴሪቶሪ የኦስትሪያ መሬት ወስደው ተከፋፍለዋል። ስለዚህ ማን ናቸው እሷን መሬት የወሰዱት? ኢታሊ፣ ፍራንስ፣ ኦስትሪያ፣ ግሬት ብሪቴን ተጽዕኖ በማሳደር አካባቢው ላይ ሼር በመውሰድ የኦቶማን ኢምፓየር በዓለም ላይ ያለውን ኢምፓየር ሽሪንክ እንዲያደርግ አድርገዋል። ይሄ ደግሞ በሌላ ቦታም ዓለም ላይ ስለወሰዱ ጣሊያኖች ሊቢያ አካባቢ ላይ ወስደዋል። ኦስትሪያዎች ቦስኒያ ሄርዘጎቪናን አካባቢ ወስደዋል። አካባቢውን እየወሰዱ ነው የሚገኙት። ግሬት ብሪቴኖች ኢጅፕትን ይዘዋል። አካባቢው ላይ እየተቆጣጠረው ነው። ወደነ አረብ አካባቢ እየገቡ ነው። ፍራንስ እና አልጄሪያን ተቆጣጥረዋል፣ እየመጡ ነው። ስለዚህ አሁን እነዚህ አገሮች በሙሉ ደግሞ ፊታቸውን ወደ ኢስት አዙረዋል፣ ባልካን አዙረዋል። ስለዚህ ቴንሽኑ በጣም በከፍተኛ ደረጃ እንዲጨምር አስችሎታል ማለት ነው። ያ ዘ ባልካን ኩዌሽን እያልን
የምንጠራው ይሄኛውን ነው። the Balkan question was culminated with the First World War ከአንደኛው የዓለም ጦርነት ጋር አብሮ የተጠናቀቀ ጉዳይ ነው የባልካን issue። History, United Social Justice, Aduwa Bright Victory Digital Library. Research Center. Injustice in education is viciousness.